በሰኞው ቀን እንደዚህ አይነት ኢነርጂ ይኖረኛል ብዬ አስቤም አልሜውም አላውቅም። ዛሬ እንግዲህ የሴሚስተሩ የመጀመሪያ ቀናችን ነው። ዛሬ ነው የመጀመሪያ ክላስ የምንገባው። እናንተ ጊዜው ግን እንዴት ነው የሚሮጥ? ካላስበው እኮ 3ኛ ዓመት 2ኛ ሴሚስተሩ እንኩኝ አይገርምም? አሁን የሚቀረኝ 2 ዓመት ብቻ ነው ማለት ነው። ብዙዎቻችሁ ፋርማሲን በዲፕሎማ መወስድ ነው የሚመስላችሁ። እኔ ግን ፋርማሲ በዲግሪ ነው የምወስደው። ፋርማሲን በዲግሪ ስትወስዱ እንግዲህ 5 ዓመት ነው የሚፈጀው። 5 ዓመት ሙሉ ስለ መድኃኒቶች፣ ስለ ሰው ሰውነት፣ ስለ እያንዳንዱ ስለ ጤና ማወቅ ያለብንን ነገር ተምረን ነው እንግዲህ እናንተ ፊት የምንቀርበው። ከአናቶሚ ከፊዚዮሎጂ ጀምሮ እስከ መድኃኒት ዲዛይን ድረስ እና ሌሎችም ኮርሶችን ተምረን ነው እንግዲህ እናንተ ጋር የምንቀርበው። ስለዚህ ቀላል አድርጋችሁ አትዩት ፋርማሲን። ዛሬ ደስ በሚል ኢነርጂ ነው እንግዲህ ቀኔን የጀመርኩት። ከዝኖቼ ደግሞ እኔን ካላዩ እንግዲህ ወደ ትምህርት ቤት አይሄዱም። ዛሬ ደግሞ እድለኛ ሆኖ አብሬያቸው ነው የምሄደው። ዛሬ ለምን እንደዚህ ደስ እንዳለኝ አላውቅም። እንግዲህ እግዚአብሔር ይመስገን። እንዴት ናችሁ? ስንት ማን ነው? ሃንኤል አውትፊቴ ቦርሳዬ ይሄንን ይመስል ነበር። የዛሬ ቀለል ብሎ የሚሄድ ነበር የፈለኩት የመጀመሪያም ቀን ስለሆነ። ከዛ ወጣን። ግቢ እንደደረስኩ እንግዲህ ጓደኛዬን ያገኘሁት። ፎሎ አድርጉት፣ አካውንቱን ከስራ አስቀምጥላችኋለሁ። ቀኑ ደግሞ አያምርም? ፀሐዩ ምናምን ብዙ ተማሪ ዛሬ አልነበረም። ያው የታክሲም ጉዳይ ስላለ የመጀመሪያ ቀን እንደመሆኑ ብዙ ተማሪ አልነበረም። እንደዚህ ወተን ደግሞ ኤግዛምፕል ተሰጠብን። እንግዲህ እንደምታዩት እየተጎተትን ነበረ። ከዛ በኋላ ሁላችንም ተለያየን። ግማሽ ቀን ነበር ዛሬ ክላሳችን። ከዛ ታክሲ የለም በእግራችን ቆሰቆስ ነው የምላችሁ። አሁን በጣም ደክሞኝ ነበረ። ምግቤን በላው፣ እርጎዬን ጠጣው። 1 ሰዓት ይፈጀኝ። እዚህ ጋር እኔ እያወራው መስሎ ለካ አይሰማችሁም። ብቻ ናፕ አደረኩኝ። ላቭ አይላንድ ደግሞ እያየው ነበር። በጣም ወዳችኋለሁ። ሰላም አምሹ።